مريما يا مريما نوروش انديتو فسنآ كتما مريما እንዴ ገና በሶስቱ ቢሆን መጠንቀቅሽ ደግሞ እኮ ማሽኑ ወስታች ካብሽ ተነገደ ታራሺስ ተጣጣ ወይስ ወንድ ቢሆንስ ይቅርታ እንዴ ስልክ ታስደውለኛለህ? ሄሎ ሄሎ አቤት አቤት ነኝ ማለት መሪማ ነኝ። እንዴት በዚህ ቁጥር ደወልሽ? ወይ እዚህ መተሽ ነው እንዴ? የት እኔ ጋር ማለት አልገባኝም። እዚህ የሚያስፈራ ቅርታ ተቋረጠ። ደርሻለሁ እኮ ነው የምትለኝ። በዚህ ፍጥነት ምንድን ነው ማለት ያለው? እንዴት ሳትነግረኝ መጣች? የኔም እኮ እሱ እኮ ነው ግራ እየገባኝ ያላወኩም። በድንገት እኮ ነው የመጣችው። ቆይ አንተ ይሄን ያህል እናስጨነቀ? ምን ማለት ነው? እንዴት ነው የማያስጨንቀኝ? ኤርፖርት ሂጅ አበባ ይዤ ምናምን ተቀብያት መሰለሽ? ስንት ዓመት ሙሉ አረብ ሀገር ሄዳ የምትልከውን ገንዘብ ማጥፋት ይቀር ሌላ አዲስ ህይወት መጀመሪያ ስታስብ ምን ሊፈጠር እንደሚችል አስበሽው? እሱማው ግን ከመጨነቅ ይልቅ ደግሞ መፍትሄ መፈለግ ነው የሚሻለው። ምን አይነት መፍትሄ? እኔ ማለት አንድ ክትትል ለማድረግ ከክፍለ ሀገር እንደመጣው ያክስት ልጅ እንደሆንኩ ትነግራታለህ። ምን አማራጭ አላት? ስላመነችን መሰለኝ እስከዛሬ ብሯን ስትልክ እንደቆየችው። ግን ግራ ገባኝ። እቺ ለምን ያህል ጊዜ ነው እዚህ የምትቆየው? እውነቱን እስክታውቅ ድረስ ነው እኮ። መቼ እውነቱን የምታውቀው? እሱን እንኳን አላውቅም። ጁሲ እንዴት ነሽ? ደህና ነው አለሁልሽ። ደህና ነሽ? የአክስቴ ልጅ ነች። ሎሚ ትባላለች። እንዴት ነሽ? አርፍ ቢሆን እስከዛ ከብዙ ይመጣል። እስከዛ የሚበላ ነገር አንችላት። እሺ እንዴት ይስተር? ደህና ጆሲ እንዴት ነህ አንተ? አለሁልሽ። እንዴት ነሽ? ተይ እንዴት ናፍቀኸኝ እንደነበር። አረ ነው አልናፈኩም? አረ በጣም ነው የናፈቅሽ። በጣም ይናፍቅ። እሱን አላውቅልኝ። ይቺ ሴትዮ ደግሞ የሆነ በሽታ ሳይኖርባት አይቀርም። ለእኔም ሆነ ወደ ውስጥ ያለች ታሰጋኛለች። ምን ለማለት ነው? ከሄዳትም በየደቂቃው እኮ ነው የምታስበው። ደግሞ ፊቷን ብከለብ እሱ ችግር የለም። ከጉዞ ምናምን ስለመጣች ድካም ያለባት እኔ አይመስለኝም። ቶሎ መፍትሄ ብንፈልግ ነው የሚሻለው። እስቲ ሞክራለሁ። እንዴት ግን ድንገት ልትመጪ ይቻልሽ? እንደዚህ ምንም እኮ ስለመምጣትሽ እኮ የነገርሽ እኮ ነገር የለም። ሁሉም ነገር ቅጽበታዊ ነው። እኔም እኮ በድንገት ነው ቀን እንደደረሰ ያወቅሁት። ማለት የምን ቀን? የመመለሻሽ ቀን እኮ ገና እንደሆነ ነበር አይደል? እንደማውቀው አንዳንድ ወራቶች በጊዜ እንጂ በቃል ምንም ስለምን እንደምትወሪ ምንም አልገባኝም። እኔ
ምንም ነገር ጊዜ ሲደርስ ይገባል። ወራቱን አቋረጥኳችሁ እንዴ? ኧረ በጭራሽ። እኔ ብቻ ወርዲ የስንት ወር ነፍሰ ጡር ነሽ? ወይ ገና ነኝ። ልጃችን 3 ወሩ ነው። ልጃችን ማለቴ ልጄ ይኸውልሽ እኔ ቆንጆ የለፋሽበት ቤት ይሄን ይመስላል። እንግዲህ እንደምታየው ሁሉም ነገር እያለቀ ነው። አሁን ትንሽ ፊኒሺንግ ምናምን ነገር ነው የጎደለው። እንግዲህ ላሳይሽ ወደዚህ እኔ ምን ልጆስ ምንሽ ነው ግን ቤት የምታሳየው? የቱን ቤት? አረብ ሀገር ሆኜ በመለከለብ ደስቻለሁ ያልከኝ ቤት ነው። አሳይሻለሁ። እሺ ያው ልጆች እኮ ፊኒሺንጉን ስላልጨረሱ ነው፣ ለዛ ነው አሳይሻለሁ። እስካሁን አይገርምሽም? እኔ ግን አንድ ጊዜ እጅ ባይ ደስ ይለኛል። ኧረ ችግር የለም ነገውን ሄደና አሳይሻለሁ። ችግር የለም ደስ ይለኛል። ምንድነው ዛሬ አልወትሮ መኪና ውስጥ የጠራኝ? ኧረ ትንሽ አሁንስ በጣም ነው ያስጠላኝ። ምንድነው ደግሞ? መሬማ እኮ ቤቱን ካላሳየኝ የቱን ቤት? የቱን ቤት? አረብ ሀገር እያለች ገዝቻለሁ ምናምን ያልኳትን ቤት ነው። እኔ ደግሞ አፌን በጣም ነው የሚበለኝ ታውቂያለሽ። ስጠይቂኝ ነገውኑ አሳይሻለሁ። አሁንስ እቺ ልጅ በጣም ነው ያበዛችው። ወይ ወደዛ እውነቱን ነገር ማባረር ነው። እንዴት ነው እንደዛ? ስንት ነገር ስንት ዓመት የለፋችበትን ነገር እንዴት እንደዛ ማድረግ ነው? በዛ ላይ ይሄ መኪና እንኳን እሷ ነች የገዛችው አይደል? አባታ ታመጣለች። ምናምንስ በጣም ጀምር ሻው ምን ማድረግ አለበት? እንግዲህ አንድ አማራጭ ነው ያለው። ነው እንደለመድከው ለዘበኛ ሳንቲም ሰጥተህ ገብተህ ማሳየት ነው። ይሄ እኮ በቪዲዮ ኮል እኮ አይደለም እኮ በአካል እኮ ነው። ሄዳ እኮ ምን የምትችል እኮ ነው። አንዴ ለማየት አይደል እንደምን ችግር አለው? ልክ ነሽ። ወይ እንደዛ ማድረግ ይቻላል፣ ግን እስከ መቼ ነው? ያው መፍትሄ እስከምናገኝ ድረስ ግድ ነው። ወደሽ ቤት ታውቃለህ፣ የቤት ማለት እኔ የሰወሩበት ልጅነቴን ያጣሁበት ነገር የመሰስኩበት ቤት ነው። ይሆናል አውቃለሁ፣ ግን በቃ ለዛሬ ይሄን ያልከኝን ይበቃል። ሌላ ቀን ተመልሰን ዘመኛው ሊወጣ ስለሆነ ምንም እዚህ መቆየት ማንችል። ስለዚህ እንታና ሌላ ቀን መርጠን በሰፊ ብለን የምናየው በቃ ነው። በቃ አደራ ግን ካሁን በኋላ እየደወልክልኝ ነው። በቃ ቀደማች ሰዎቹ ሊኖሩ ይችላሉ። ችግር የለም እየደወልክ ቀደም ያስጠነቅቅሃለሁ። ችግር የለም በቃ ይርመደብሽ። አደራ ችግር የለም። አመሰግናለሁ። እሺ እኔ ጌታ ዶሲ ከዚህ በኋላ የድራማ እንዲቀጥል አልፈልግም። ሁሉም ነገር እዚህ ጋር እንዳያቆም ነው የምፈልገው። እውነቴን ነው የምልህ። ከእሷ ጋር ሳይክ በጣም እየቀናው ነው። አካሉ እኮ ግን ይሄ ነገር ትንሽ ጊዜ ብቻ ነው። በቃ ትንሽ ታገሽ። እኔ ከዚህ በላይ መታገስ አልችልም። አንተ ከፈራ ሁሉም ነገር ነው እነግራታለሁ። ወዲ ያለው ልጅና አንተ ጋር ምንም አይነት ዝምድና እኔ እነግራታለሁ። በቃ ያረጋግጥ ጭቀሽ ብዬ እነግራታለሁ እኮ ይፍጠን። ከቻልክ ዛሬ አድርገው። አቤት የኔ ማሚት ልታገስ ወዴት ነው? ማረፍ እፈልጋለሁ። ለዚህ ነው ለቤት ስለምን ቤት ነው የምታወሪው? አለቃ ጋር ደውለህ ጠይቀው። ንብረቴ ማን እንደሆነ ነው። ስለምን አለቃ ነው የምታወሪው? እኔት አለቃው ከሀገር ከወጡ በጣም ረጅም ጊዜ ሆኗቸው። እዚህ የሚኖሩት ደግሞ ልጆቻቸው ናቸው። እኔም በአደራ ተረክቤ ነው ቤቱን የምጠብቀው። ምናልባት ቤት ተሳስተሽ እንዳይ። ደግሞ
አልተሳሳትኩም። ባለፈው እኮ ከዮሴፍ ጋር የመጣሁት ልጅ ነው። ቤቱን አስጎብኝተኝ ነበር እኮ አላስታወስከም? ያምሻ እንደ ስለምን ዮሴፍ ነው የምትይው? በላይ ወደዛ ቀጥይ በእናትህ። ኧረ እባክሽ ሴትዬ ስራ ቦታ ነው ተነስተሽ ወደዛ ዞር በይ። እቺ ልጅ ምን ነው ያለው? ጥሯ በጣም ቆየች። ምን ነው ወጣ በዛው በቀረች። ኧረ እባክሽ እንደዚህ አይባልም። ምን ነው በጣም ተጨነቅላት። እንደሱ አይደለም። ያው እዚህ ሀገር ከኔ ውጪ የምታውቀው ሰው ሌላ የለም። የት ገብታ ነው ብዬ አስቤ መሬማ ያ መሬማ ኑሮሽ እንዴት በሰንዓ ከተማ መሬማ ልጃችሁ 3 ወሩ ነው። ኦኬት ያክስቴ ልጅ ወርዲ ትባላለች። እኔ ከዚህ በላይ መታገስ አልችልም። አንተ ከፈራክ ሁሉም ነገር ነው እነግራታለሁ። ወዲ ያለው ልጅና አንተ ጋር ምንም አይነት ዝምድና የለም። እኔ እነግራታለሁ። የሰው ሞቱ ባመነው መከዳቱ ይባል የለ። ከመልካም ምኞት መሃል ከተስፋ ጭላንጭል መሃል ተገፍትሮ መጣል እውን ከሞት ያንሳል። በማር ምላስ አስሮ ሬት የጋተሽ ከበሽታሽ ቀድሞ መድኃኒትሽ ነበር አንቺን የገደለሽ። ያ መሬማ ኑሮሽ እንዴት ነው በሰንዓ ከተማ መሬማ መሬማ ያ መሬማ ኑሮሽ እንዴት ነው በሰንዓ ከተማ መሬማ መሬማ ያ መሬማ ኑሮሽ እንዴት ነው በሰንዓ ከተማ መሬማ መሬማ ያ መሬማ ኑሮሽ እንዴት ነው በሰንዓ ከተማ መሬማ ችግር አለ። እሷ ከጠፋች ቀር እቃዎቿን እንደሚጠቀምባቸው አንተ አልሰማህም እንዴ? ሰሞኑን ካንተ ጋር ከአረብ ሀገር የመጣች ሴት መሬማ ተደፍራ በጎዳና ተዳዳሪዎች የት ነው? ምን ሆና ነው? ህይወቷ ሳያልፍ አይቀርም። ቆይ ተረጋጋ። ምንድን
በእናትህ ይሄ ሰሞን አብራክ የነበረችው ጃም ልጠልጥ ማለት ይችላል። ይሄን ወረቀት ስጣ ምን ነበር? እሺ ወዴት ልትሄድ ነው? ወይስ እሺ አሁን ወዴት ነው? ቀድሞ መድኃኒትሽ ነበር አንቺን የገደለሽ። ቃሉ መልክ ቢኖረው መንታው ነበርኩ። ከበሽታዬም ከህመሜም ጋር እየታገልኩ በምንም ውስጥ ፈገግታህን ማየት ያኖረኝ ነበር። ወገን ዘመድ የሌለኝ እኔ አንድ ዘለላ በሰው ሀገር ካንተ ጋር የነገን ተስፋ ሰንቄ ገልታ ብዬ ብኖርም ራሴን ከሞት አፋፍ አገኘሁት። ቃል ያጸና የለ የሚወዱትን ዓለም ውብ አድርጎ ከመሳል በላይ ህይወት ምን አለ? ወደ ሀገሬ ስመለስ የሁለት ወር ዕድሜ ካንተ ጋር የነገን የተመቻቸ ህይወት ጋር ነበር። አይኔን ከተጫነኝ ህመም በላይ ስራህ ባያጎብጠኝ በፈገግታ አይኔን ከድን ነበር። ቢሆንም ግን መቻልን ያህል የታደለው ልቤ ይቅር ብሎሃል። ታዲያ አባትየው ካላመነ ዮሴፍ አባት ሊሆን ይገደዳታል። አሁኑ ልጅ ወለድልኝ ነው ብሎ ይሄ የሌለ ቋምጣን ነው። እንክብካቤውም ልዩ ነው። ገና ሳይደርስ የእሷ ለመሆኑን ቢያቀማ አሰብኩት እንዴት ሊሆን እንደሚችል። ታዲያ ይኸውልሽ አባት አለመሆኑን እኔና አንቺ ብቻ ነን የምናውቀው። ሌላ ምንም ማንም እንዳይሰማ አደራ ብዬሻለሁ። ኑሮሽ እንዴት ነው በሰንዓ ከተማ መሬማ ያ መሬማ 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 ኑሮሽ እንዴት ነው በሰንዓ ከተማ መሬማ